የትኛውም ሶሻል ሚዲያ ላይ ፎሬክስ ትሬዲንግ ብላችሁ ሰርች ብታደርጉ የሚመጣላችሁ ነገር በሙሉ የቅንጦት መኪኖች፣ ትርፍ ብቻ የሚያሳዩ የላፕቶፕ ስክሪኖች፣ ውድ ሰዓቶችና ጌጦች፣ ምቾትና ሀብት ብቻ ነው። ይህንንም ላይፍ ስታይል ሺ ጊዜ አይታችሁታል። ፎሬክስ ትሬዲንግ ሲባል ወደ አእምሯችሁ የሚመጣውም ነፃነት፣ በቀን 20 ደቂቃ ብቻ በመስራት ሚሊዮኖችን ማፈስ፣ የተለያዩ ቦታዎችን መጎብኘት፣ መዝናናትና መደሰት ብቻ ነው። ነገር ግን ማንም ሌላኛውን የፎሬክስ ትሬዲንግ ገጽታ አያሳይም። ማንም ስለ ጭንቀቱ፣ ብቸኝነቱና የአእምሮ ቀውሱ አውርቶ አያውቅም። ማንም ለሰዓታት በአንድ ጨለማ ክፍል ውስጥ ተቀምጦ ለወራት አሊያም ለዓመታት የሰራውን ገንዘብ በአንድ ትሬድ ሲያጣ አሳይቶ አያውቅም። ይህ የፎሬክስ ትሬዲንግ አስከፊ ገጽታ ነው። የትሬደሮች እውነተኛ ህይወት። ሁላችንም በውሸት የፎሬክስ ትሬዲንግ ህይወት ተታለናል። ካሜራ ላይ በምናየው ነገር ፎሬክስ ትሬዲንግን በተሳሳተ መንገድ ተረድተነዋል። ነገር ግን ካሜራው ሲጠፋ ምንድነው የሚፈጠረው? ከካሜራ በስተጀርባ ያለው የትሬደሮች ህይወትስ ምን ይመስላል? የትሬዲንግ አስከፊነት ለመረዳት መጀመሪያ ስለሚነገረው የፎሬክስ ትሬዲንግ ነፃነትን። ትሬደሮች ወደ ፎሬክስ ማርኬት ሲገቡ የሚያዩት ነገር መውጫ መንገዱን ነው። የምድርም ስራውን ወደውት አይሰሩም። ትሬዲንግን የሚያስቡትም ካላቸው ችግርና ህይወት እንደ መውጫ በር ነው። ትሬዲንግ ነፃነት እንደሚሰጥ በጣም ብዙ ጊዜ ተነግሯል። ለዚህም ምክንያቱ በፈለግበት ቦታና በምትፈልገው ጊዜ መስራት ትችላለህ የሚል ነው። ነገር ግን እውነታው ያ አይደለም። በፈለግበት ጊዜና ቦታ ትሬድ ማድረግ ትችላለህ ማለት እንደ ሌላው ስራ ከስራህና ኦፊስህ የምታመልጥበት ጊዜ የለም ማለት ነው። በሄድክበት በተቀመጥክበትና ባለህ ሰዓት ሁሉም የምትሰራውና የምታስበው ነገርም ትሬዲንግ ብቻ ነው ማለት ነው። አሁን ደግሞ ስለሌላው በጣም ብዙ ፎሬክስ ትሬደሮች የሚጋፈጡት ትልቅ ችግር እናውራ። ብቸኝነት። እኛ የሰው ልጆች ከኮሚኒቲያችን ጋር በጥልቅ የተቆራኘን ነን። ሳይንስ እንደሚለውም ሶሻል አኒማል ወይም ማህበራዊ እንስሳቶች ነን። ከሰዎችም ፍቅር፣ ትብብር፣ አብሮነት ለአእምሯችን ጤንነት ያስፈልገናል። ነገር ግን ትሬዲንግ የብቸኝነት ጨዋታ ነው። ይህም ወደ ትልቅ የአእምሮ መታወክ ያጋልጣል። እስቲ አሁን ደግሞ ስለ አንድ ፎሬክስ ትሬደር የቀን ውሎ እናውራ። ማርኬቱ ከመከፈቱ በፊት በጠዋት ይነሳል አሊያም እስከ ሌሊት ያመሻል። ማርኬቱን አናላይዝ ያደርጋል። ከዛም ፖዚሽን ይዞና ሪስኩን ማኔጅ አድርጎ ወደ ትሬዱ ይገባል። ትሬዱ ላይም በጣም ብዙ የሳይኮሎጂ ጦርነቶችን ይጋፈጣል። ከዛም ገበያው ሲዘጋ አእምሮው ከዛ በፊት ባደረገው ትሬድ ይዳከማል። በዚህ ምክንያትም ከሰዎች ጋር ለማውራት እንኳን ጉልበት ያጣል። ስለ ትሬዲንግ ለማያውቁ ሰዎች ትሬደሮች ማለት ኮምፒውተር ላይ ተቀምጠው በጣም ብዙ ገንዘብ የሚሰሩ ሰዎች ናቸው። ለትሬደሮች ግን ስራው ሌላ ነው። አንድ ኖርማል ሰው በሰራው ልክ ውጤቱን ያፍሳል። ጠንክሮ ከሰራ የተሻለ ገንዘብ ያገኛል። በትምህርት ላይም በደንብ ካጠና ጥሩ ውጤት ያመጣል። ትሬዲንግ ላይ ግን በፍጹም ይህ አይሰራም። በሰራው ልክ ውጤት አይገኝም። ውጤቱ የሚወሰነው ባንተ ስራ፣ አልጎሪትሙና ሌሎች ትሬደሮች መሰረት ነው። አሁን ወደ መጨረሻው እውነታ እንምጣ። በጣም ብዙ ወጣቶች ወደ ፎሬክስ ትሬዲንግ እየጎረፉ ነው። ነገር ግን ከነዛ ውስጥ ስኬታማ የሚሆኑት 5% ብቻ ናቸው። እዚህ ጋር ያልኩ ያለሁት በፎሬክስ ትሬዲንግ ስኬት አይገኝም አይደለም። ምክንያቱም በጣም ብዙ ሰዎች ስኬታማ ሆነው አይተናል። ነገር ግን ስኬታማ የሆኑት በእውቀት፣ ዲሲፕሊንና ችሎታ ለብዙ ጊዜ ስለሰሩ ነው። እነዛ የትሬደሮች ህይወት አይተው በሞቲቬሽን ሃይፕ ሆነው የሚገቡ ግን ያላቸውን አጥተውና ከስረው ይወጣሉ። ስለዚህ በፍጹም ሶሻል ሚዲያ ላይ በምታዩት ህይወት ወደ ትሬዲንግ እንዳትገቡ። እናንተስ ምን ታስባላችሁ? ትሬዲንግ እውነት የምቾትና ቅንጦት ህይወት ነው ወይስ የጭንቀትና ብቸኝነት ህይወት ነው? ሐሳባችሁን ኮሜንት ላይ አሳውቁን። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ።